ለመሆኑ የውመ ዩክሸፉ ዐን ሳቅ የሚለውን በዕለተ ቅያማ ከባዱ ክስተት በሚከሰትበት በሚገለጥበት ጊዜ ብሎ ማን ነው የፈሰረው የተረጎመው ከተባለ አብዱላህ ብኑ ዓባስ የረሱሉ ዓለይሂ ሰላቱ ወሰላም የአጎት ልጅ ናቸው። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። እንደሰማችሁት ነው እብኑ ዓባስ የውመ ዩክሸፉ ዐን ሳቂን የሚለውን የቁርአን አንቀጽ ሽደተል አምር ብለው ፈስረውታል። እና ይህ ቁርአን አንቀጽ ተእዊል ነው እያሉ ነው። ነገር ግን እዚህ ጋራ የአህለ ሱነቲ ወልጀማዓ አቋም የውመ ዩክሸፉ ዐን ሳቂን የሚለው የቁርአን አንቀጽ እብኑ ዓባስ ረዲየላሁ ዐንሁ የቁርአን አንቀጽ የውመ ዩክሸፉ ዐን ሳቂን የሚለው ሚን አያቲ ሲፋቲ አይደለችም ብለው ያምናሉ። አላሁ ሱብሓነሁ ወተዓላ ሲፋ ከሚጠቁሙ የቁርአን አንቀጽ አይደለችም ብለው ያምናሉ እብኑ ዓባስ። ለዛም ነው ሽደተል አምር ሳቅ የሚለውን ሽደተል አምር ብለው የፈሰሩት። የአላህ ሲፋ ያላደረጉበት ምክንያት ሳቅ የሚለው ጃአት ነኪረተን ፊ ሲያቅል ኢስባት በኢስባት ሲያቅ ውስጥ ነኪራ ሁና ነው የመጣችው። ወለም ዩዲፍሃ ሱብሓነሁ ሊነፍሲህ አላሁ ሱብሓነሁ ወተዓላ ለራሱ አላስጠጋትም። ፈለም የቁል ሳቂሂ የውመ ዩክሸፉ ዐን ሳቂሂ ብሎ አላስጠጋትም አላሁ ሱብሓነሁ ወተዓላ። ወለማ ለም ዩዐርፍሃ ቢልኢዳፈቲ በኢዳፋ ተዕሪፍ ባላደረጋት ጊዜ ለም ተኩን ዳለተን ዐላ ሲፈቲላህ የአላህን ባህሪ አታመላክትም ብለው እነ እብኑ ዓባስ ያምናሉ። ለዛም ነው ሚን አያቲ ሲፋቲ የአላህን ባህሪ ከሚጠቁሙ አንቀጾች አይደለችም ብለው ስለሚያምኑ እብኑ ዓባስ ሽደተል አምር ብለው የፈሰሯት። ይህ ተእዊል አይባልም። ምክንያቱም አያተ ሲፋት ካላደረጓት ሽደተል አምር ብሎ መፈሰራቸው ይህ ተእዊል አይባልም። ምክንያቱም ቋንቋው የሚሰጠው ነው። ኢነመ ተእዊሉ ሶርፉል አየቲ ዐን መድሉሊሃ ወመፍሁሚሃ ወመዕናሃ አልመዕሩፊ ተእዊል የሚባለው አያቷ ከምታመላክተው ከምትጠቁመው ከምታስገነዝበው ከታወቀው ማዕና ገለል አድርጎ ጠምዞ ሲፈሰር ነው እንጂ ቀጥታ መፈሰሩ ተእዊል አይባልም። ምክንያቱም እብኑ ዓባስ ለይሰት ሚን አያቲ ሲፋቲ ከሲፋት አንቀጾች አይደለችም ብለው ስለሚያምኑ። እንግዳሳ ቡኻሪ ላይ ሚን ሐዲስ አቢ ሰዒድ ረዲየላሁ ዐንሁ የክሽፉ ረቡና ዐን ሳቂሂ ጌታችን ከሳቁ ይገልጣል የሚል ሐዲስ አለ። የተዓረፈ በኢዳፋ የታወቀና የተዓረፈ የሆነ በዛ ነው አህሉ ሱናዎች ኢስባት የሚያደርጉት የአላህን ሱብሓነሁ ወተዓላ ሳቅ እንጂ እብኑ ዓባስ ረዲየላሁ ዐንሁ ሚን አያቲ ሲፋት የሲፋት አንቀጽ አይደለችም ብለው ስለሚያምኑ ከአያተ ሲፋት ካልሆነች ደግሞ ሳቅ የሚለው ቋንቋው ምንድነው? ሽደተል አምር ይሰጣል። ይህም በሽደተል አምር መፈሰራቸው ተእዊል አይባልም። ምክንያቱም ተእዊል የሚባለው ሶርፉል አየቲ ዐን መድሉሊሃ ወመፍሁሚሃ